ሰላም እንዴት ናችሁ? ውድ የኑመያ ቲዩብ ተከታታዮቻችን እንኳን ደህና ቆያችሁ። ዛሬ የምናስቃኞቹ በወራቤ ከተማ እየተሰራ ያለው የኮሪደር ልማት አስፋልት የመንገድ ዝርጋታ እናስቃኛችኋለን። አብራችሁን ቆዩ። ወራቤ ከተማ አስተዳደር ውስጥ በዋናው መንገድ 8.4 ኪሎ ሜትር የኮሪደር ልማት ፕሮጀክት እየተገነባ ይገኛል። ያው ይሄ ፕሮጀክት ያው በኢትዮጵያ መንገዶች አስተዳደር ነው የሚሰራው። አጠቃላይ የፕሮጀክቱ ይዘት 36 ሜትር ይሰፋል። አጠቃላይ ኮሪደሩ ማለት ነው። ይሄ ኮሪደር የመንገዱ ፓርት ብቻ ይሄ ቬኩላር ሮድ ወይ ሮድዌው 20 ሜትር ሲሆን አሪው 16 ሜትር በግራም በቀኝም 8 ሜትር የግሪነሪ የእግረኛ የሳይክል ያጠቃላል ማለት ነው። ስለዚህ ያው በዋናው ሮድዌው ወይም ደግሞ በአስፋልቱ 20 ሜትሩ በቀኝ በኩል 10 ሜትር በግራ በኩል 10 ሜትር ነው። ይህም ማለት ግራ በኩል ሁለት መኪና በአንድ ላይ ያስተናግዶ ሶስተኛው መኪና እንደ ፓርኪንግም ጭምር እንደርቦ ለማለፍም በሚያስችል መልኩ ዲዛይን ተሰርቶ እየተሰራ ነው። ያው ይሄ ማለት ደግሞ በቀኝ ዲዛይን የተደረገው ለግራም ማለት ነው። ያ ማለት ፓራላሊ ባንዴ 6 መኪናን ማስተናገድ ይችላል ማለት ነው። የወራቤ ከተማ የኮሪደር ልማት በመሰራቱ የከተማው ማህበረሰብ እጅግ ደስተኛ መሆናቸውንና ለከተማዋ ውበትን ከማላበስ ባሻገር በዚህ ፕሮጀክት የወጣቶች የስራ እድል እንደተፈጠረ ያነጋገርናቸው የከተማው ነዋሪዎች ገልጸዋል። ከዚህ ጋር በተያያዘ ይሄን የአስፋልት የምታዩት በጣም ደስ የሚል መሳጭ የሆነ አስፋልት እየተሰራ ነው ያለው እንደ ከተማችን ያው ከመጀመሪያው ተሻሽሎ ተሰራ ያለው። ከዚህ ጋር በተያያዘ እንደ ነዋሪ እጅግ በጣም ደስተኛና ይሄንን ደግሞ የሚሰራው አስፋልት በርካታ ስራ አጥ ወጣቶችን አሳታፊ የሆነ አስፋልት ነው። አጠቃላይ የሚሰሩ ልማቶችን ከመንግስት ጎን ሆኖ ማህበረሰቡ ማገዝ እንዳለበትና ባለቤትም መሆን እንዳለበት የሚሰሩ የልማት ስራዎችን በባለቤትነት በተቆርቋሪነት ልማቶችን የመጠበቅ እስከ ወደፊቱ ድረስ መጠበቅ መቻል አለበት። ምክንያቱም አንድ መንገድ ሲሰራ በርካታ ሂዩጅ በጀት ነው የሚወጣውና ያንን ሂዩጅ በጀት ነዋሪው የራሴ ንብረት ነው ብሎ በተቆርቋሪነት በባለቤትነት ዘብ ሆኖ መጠበቅ አለበት የሚለውን መልእክት ማስተላለፍና የሚሰራውን የልማት ስራ ደግሞ አሸም ማለት ይጠበቅበታል የሚለውን ነገር ነው። እኔም የሚሰራውን ልማት አሸም ማለት እንደነዋሪ እፈልጋለሁ። አመሰግናለሁ። ወራቤ ከተማ እንደ አዲስ ማዕከላዊ ኢትዮጵያ ክልል ከተመሰረተ ጀምሮ ክላስተር መኖሪያ ናት። እንዲሁም የስልጤ ዞን ዋና መዲና እንዲሁም የከተማ አስተዳደሩ ዋና መቀመጫ ናት ወራቤ ከተማ አስተዳደር። ያው ከዚህም በፊት ልማቶች ነበሩ። ገባ ወጣ ነበር ይል የነበረው በዶክተር አብይ በተከበሩ ዶክተር አብይ ሀሳብ አፍላቂነት የኮሪደር ልማት ተጀምሯል። ከዛም ውስጥ ከተመረጡ ከተማዎች ውስጥ ወይም ከተማ አስተዳደር ውስጥ አንዷ ወራቤ ናት። ያው አልሐምዱሊላህ ምንም እንኳን ከተጀመረ ትንሽ ጊዜ ቢሆንም በፍጥነት ላይ በመሰራት ነው የሚገኘው። ያው ብዙውን ጊዜ አስፋልቱ ከዚህ በፊት ችግር ነበረበት፣ ምቹ አልነበረም። በየጊዜው ይጠገን ነበር። ጠገን እንጂ በሚጠግኑ ሰዓት ወዲያው በሳምንት ነበር የሚበላሸው። ይህ መሰራቱ ደግሞ ለሹፌሮች ለኛ ለባጃጅ ሹፌሮችም እንዲሁም ደግሞ ለሌሎች አሽከርካሪዎች የሚጓዙበት ትልቁ መንገድ በመሆኑ ተሻለ ይሆናል። እንዲሁም ደግሞ በኢኮኖሚ በምናይ ሰዓት ከተማ በሞቀ ሰዓት ያው እንዲሁም ቢዝነስ ሴንተር ይሆናል። በተለያዩ ስራዎች በተሽከርካሪ እንዲሁም ደግሞ ምግብ ቤትም በተጓዳኝ ደግሞ ያው በሌላም ስራ የተሰማራ ሰው ለትገቢው የተሻለ እንቅስቃሴ የሚያገኝበት ይሆናል በዚህ በኮሪደር ልማት እና በጣም ደስ የሚል ነገር ነው። የሆነ ትልቅ ከተማ እየደረሰን እየመሰለኝ ነው። ትልቅ ቦታ እየደረሰን እየመሰለኝ ነው። በኮሪደር ልማት እየተሰራ ያለው ነገር አንድ ለነዋሪው ስራ ፈጠራ ነው፣ ሁለት ለከተማው ጥራት ነው፣ ሶስት ውበትም ነው፣ ለአይን ውበትም ነው። የወራቤ ከተማ የኮሪደር ልማት የተጀመረው ህዳር 6 2018 በጀት ዓመት ሲሆን ፕሮጀክቱ በከፍተኛ ፍጥነት እየተከናወነ ይገኛል። በዚህም የተያዘው ፕሮጀክት እስከ ህዳር 29 2018 ድረስ 800 ሜትር ያህል አስፋልት ለማንጠፍ ርብርብ እየተደረገ ይገኛል። ይህንንም በታቀደለት ጊዜ ለመጨረስ በቀንና በማታ ፈረቃ እየተሰራ ያለ ሲሆን የኮሪደር ልማቱ ለከተማው ከሚሰጡት ጠቀሜታዎች ውስጥ አንዱ የከተሜነትን እድገትና ውበት በከፍተኛ ሁኔታ ያንጸባርቃል ተብሎም ይታመናል። እየተሰራ ያለው የኮሪደር ልማት ከዚህ ቀደም ከነበረው አስፋልት የሚለየው የተለያዩ አደጋዎችን ከመከላከል አንጻር
አንጻርና የከተማውን ጽዳት ከማስጠበቅ አኳያ ትልቅ ድርሻ አለው። የወራቤ ከተማን የኮሪደር ልማት ፕሮጀክት ለማጠናቀቅ በአጠቃላይ በ6 ወር ውስጥ ለመጨረስ በከፍተኛ ፍጥነት እየተሰራ ሲሆን አጠቃላይ መንገዱ በስማርት ሲቲ አሰራር መሰረት መሀል አካፋይ የሌለው ሲሆን አስፓልቱን ቀለም በመጠቀም ከመሀል መለያ እንደሚደረግም ተገልጿል። የኮሪደር ልማት ፕሮጀክቱን በተያዘለት እቅድ ለማጠናቀቅ ከቀን ፈረቃ ውጪ በማታም እየተሰራ ያለ ሲሆን ይህም ለስራው መፋጠን ከፍተኛ አስተዋጽኦ እንዳለው ይታመናል። ይህ ፕሮጀክት ከተማዋን ምን ያህል ውብና ማራኪ እንደሚያደርጋት እስካሁን በተጀመረው ስራ መገንዘብ ይቻላል። ውድና የተከበራችሁ የሉሜያ ቲዩብ ተከታታዮቻችን ዛሬ በነበረን የወራቤ ከተማ የኮሪደር ልማት ፕሮጀክት ቅኝት መልካም ቆይታ እንዳሳለፋችሁ ተስፋ እያደረግን አብራችሁን ስለቆያችሁ እናመሰግናለን። በሌላ ፕሮግራም እስከምንገናኝ ቸርን ሰንብት።